ልጆቻቸው መማር አለባቸው። ናና የኔ ጀግና የናቶ ዛሊያ መጣብኛ መለና መጣብኛ መለና አቤት አቤት ሰብሮ ሼር አርጉ ፎሎ አርጉት። ይሄን ወጣት መታወቅ ያለበት ትላልቅ ክለቦች መታቀፍ አለበት። ቴንክ ዩ ጋይስ። እስኪ አንድ ጊዜ ቲክታክ ገን ሁላችሁም ቲክታክ ገን። እኔ አልፈልግም ለወንድማችን ለልጃችሁ ጋይስ ለወንድማችን ቲክታክ ገን ኤቭሪባዲ ቲክታክ ገን ኮፍያ ጓይ ሴቶቻችሁ ወንድም አማራ ማለት በወሬ አይደለም በተግባር ማሳየት አለብን። Thank you guys. Go ahead guys. Abu Fano, Meron Beauty. ስማችሁን ልጥራ። ሜሮን አሌክሳንደር ጀሴም አቡ ፋኖ ይላል። አቡ ፋኖ ይላል። ጀሴም ሜሮን ቢዩቲ አሌክሳንደር ሜሮን ቢዩቲ ሁላችሁም ልጥራችሁ ስማችሁን። ሞሰብ ሬስቶራንት from ሞሰብ ሬስቶራንት from ምን ሀገር ነበር ያኛው? አውሮፓ ኢታሊ from ኢታሊ ሞሰብ ሬስቶራንት አንበሳ ውርድለት የባህር ዳር ልጅ ነው። ሞሰብ ሬስቶራንት from ኢታሊ from ጣሊያን ሞሰብ ሬስቶራንት እንወዳለን። ሉላሌ ዝናቡ አማራ ህይወቴ ዴቭ አበባ አልጠራም ቤተልሔም ሉሌ ሞሰብ ሬስቶራንት ከፍ ያለ ገንዘብ ስጠው። ሞሰብ ባንክ ላይ ታስገባለታለህ ገንዘብ $1000 እርዳቸው እነዚህ ሰዎች። ሞሰብ ሬስቶራንት ጀግና ነው ይገባል። አሁን ሞሰብ ሬስቶራንት የምንወደው ወንድማችን ነው። €1000 ሊሰጣቸው ይገባል ለማዘር። እስኪ ማዘርን አንድ ያምጣቸው። ደስ ብሏቸዋል ወይስ? እስኪ ያምጣቸው። ወይዘሮ ዘቢደር አስለቅሶኛል። ህፃኑ የሰው ልጅ አስለቅሶኛል። ትንሹ እንወደውታለን። ቁጭ በሉ አብራችሁ አሳያቸው። የአማራ መገለጫ እነዚህ ናቸው። እነዚህ እናት ናቸው ጎበዝ። የቅድሟ ከጎንደሩ ላይ መጣችው ዝም ብላ ወሬ ነው። ወግ ጠገብ ነች። እህቴ ናት። አውቄ ነው ያስወረድኳት ትምህርት እንዲማሩበት። እኒህ ግን ይኸው እንዴት ልጃቸው እንደሚወዱ ዘቢደር ይባላሉ። የሞጣ ሰው ናቸው። ሞጣ ከተማው ነው ያሉ። ግን የአማራን ኑሮ ተመልከቱት። የእጃቸው ቆዳ፣ የፊታቸው ቆዳ፣ ፀጉራቸው፣ ምን አለባበሳቸው። ልጆች ደግሞ እንዴት ያበራሉ። ይሄ ነው አማራ በዚህ ደረጃ ከኢኮኖሚ ውጭ ከመሬት ውጭ ከርስቱ ውጭ አድርገውታል። ስለዚህ እንደ አማራነት ስንነሳ እንደነዚህ አይነቱን አማራ ማንሳት ያስፈልጋል። አቅም እንዲኖራቸው ልጆቻቸውን ቋሚ ነገር ከፍተንላቸው እንዲሰሩ ማለት ነው። ይሄን ወንድማችን ደግሞ ከዛሬ ቀን ጀምሮ የባህል አምባሳደር አድርገን ሹመነዋል።
የወጣት ማለት ነው። ትልቁ ደግሞ ነፋስ ይላሉ፣ ሌሎች አሉ። ይሄ ግን የወጣት የባህል አምባሳደር ብዬ ሾሜዋለሁ። እኔ ከሾምኩት ማንም አይወርደው። የወጣቶች የባህል የአማራ ሕዝብ የወጣት አምባሳደር ተብሏል። ስምህን ንገራቸው ይተዋወቁ። አዳዲስ ሰው ይገባል። እሺ ማክቤል ሹመት ይባላል። ስሙ ደስ የሚል ማክቤል ይባላል። ማክቤል ማለት የአማራ ወጣቶች የባህል አምባሳደር ሆኗል ዛሬ። ማክቤል ልብስ ሁሉ እናሰራለታለን። እስኪ አንድ ቁጥር ለዚህ ወጣት ከነከካባ ጀምሮ የሚጨፍርበት የተለያየ የአማራ አካባቢዎች አንድ ነው። አማራ ግን መልክዓ ምድሩ የተለያየ ነው። የሸዋን አለባበስ ሊሆን ይችላል። ጎጃም ግን አማራ ይዛ አማራ በየአካባቢ ያለው እንደ ቶፖግራፊው ቋንቋውም ዘይቤውም እንደሚለያዩ ሁሉ አማራ ግን ህዝቡ አንድ ነው፣ ደሞ አንድ ነው። እስኪ አንድ ቁጥር ለማክቤል ባህል ልብስ ምሰሩ ይጻፉልኝ። የባህል ልብስ እኔ ሰራለሁ ገብቼ ብላችሁ በዚያውም ታስተዋውቃላችሁ። ማክቤል የሚባል ራሱ የባህል ልብስ አለ። ባይዘወይ ማክቤል ካለ መግባት ይችላል። ይሄንን ወጣት ልታለብሰው ይገባል። ከነሙሉ ልብሱ ግርማ ሞገስ እንዲኖረው እናቱንም ደግሞ ከዱባይ ያላችሁ ኢትዮጵያ ውስጥ ያላችሁ ሸማ በሸማ እስከ 10 ቀሚስ ተከፋፍላችሁ ለማልበስ እስኪ እናታችን ጫማ የሚያለብስ ቀሚስ የአማራ የታላቁን አማራ ህዝብ ሞራል ለማነቃቃትና ለመመለስ ሲባል እኒህ ደሃ አማራ መረዳትና ጽድት ማለት አለባቸው። ሻወር ከሌላቸው ሻወር ቤት እንከፍታለን። ሽንት ቤት መሰራት ካለበት ሽንት ቤት ይታደሳል። ቤት የሚታደስ ከሆነ ቤታቸው እናድሳለን። ይህን ስናደርግ አማራነትን ከፍ አደረግ ነው ማለት ነው። አማራ መተሳሰብ አለበት። በኢኮኖሚ ወድቋል። ክልሉን በጦርነት አውድመውበታል። ሆን ተብሎ ነው። በድህነት ውስጥ ያለን አማራ እንደዚህ እየፈለግ ማስታወስ ያስፈልጋል። እኒህን ስንረዳ ደግሞ የሌላው አማራ ይነቃቃል። ለካ አማራ አለአማራ ያስባል። አማራ ለካ ልጆች አሉን፣ ዲያስፖራው ያስበናል ብሎ እንዲያስቡ እንደዚህ እናቶች እና ሌሎች አባቶች አያቶቻቸው ሁሉ እንዲያስቡ ይረዳል። ወጣቱም ተስፋ ኑሮት ህፃኑ ቅድም እስኪ ያሳያቸው ሁለቱን ህፃን ኑ በላቸው ኮዳንት ሰላም ይበሏቸው። አዳዲስ ሰው ስላለ ማወቅ አለበት። ወንድማችንና ተለቅ ያለው ታናሽ ወንድም ነው እሱ። አዎ ያኛው ይሄ ህፃን ነው። ማን ነበር? 7 ዓመት ነው። ማን ነው ስምን ያልከኝ? ትግስቱ ያኛው ትልቁስ ወንድም ነው? ታላቅ ነው? ታናሽ ነው? ታላቅ ወንድሜ ነው። ሰላም ነው። ታላቅ ኦኬ። ታላቁ ማን ነው ስምህ? ወንድማችን አበበ ሹመት ይባላል። አበበ ሹመት። ስንት ነው እድሜ? እድሜ 20 ነው። 20 ነው ገና። ተመልከቱ፣ እሱ 20 ነው። ማክቤል 18 ነው። ይሄኛው ደግሞ ሹመት ደግሞ ማን ነው? ትግስቱ ሹመት ደግሞ 7 ዓመት ነው። $100 የሚላል $200። እስኪ አካውንታችሁ ስንት ነው? የባንክ አካውንት አለዎት? ማዘር አለን። ስንት ነው ቁጥራችሁ? 1000 58 39 00 ጋይስ ሁላችሁም ይቅርታ፣ አንድ ሰው ለ10 ሰው ሼር ያርግልኝ። አንድ ሰው 10-20 ጊዜ ኮፒ ሊንክ ያርግ። ታብታብ አርጉ። ጊፍት አታቁሙ። ጊፍት እስካሁን 20 ሺህ ይሄ ሁሉ አማራ እያለ 5000 ሰው ቁጭ ብሎ ኦሮሞዎች እኮ የሚስቁብን ለዚህ ነው። ትግሬዎች በጣም ይንቁናል። አማራ እኮ ዝም ብሎ ግብስብስ ነው። በሃይማኖት በዚያ ውስጥ ተደብቆ ዝም ብሎ ውሸታም ነው፣ አይተባበርም ይሉናል። እስኪ አማራዎች ቀጥሉ፣ እርዷቸው። እሺ 00 58 39 00 164 100 ማለት 100 ነው። 1058 39 00 ከአንድ ሺህ በኋላ አራቱን ንገረኝ። 58 39 እሺ 00 164 አዎ። በማን ስም ነው ያለው? በእኔ ስም ነው። ማክቤል ሹመት ነው የሚል። አዎ ማክቤል። አዎ ማክቤል ሹመት ይማል። ቴሌ እንትን አለህ? ቴሌ ብር አለህ? በስልክ ጋር የተገናኘ ሲል አለኝ። አዎ አለ።
ቴሌብር ማለት በፍጥነት ሰው በሞባይል ላይ ወዲያው ማስገባት የሚችልበት ቴክኖሎጂ ነው። አለኝ። በጣም ጥሩ። እስኪ አሁን ሁላችሁም ሁለት ሰው ወይ አንዳንድ ሰው ለማምጣት ሼር አድርጉልኝ።